ምናምን በኋላም አንድ ትልቅ ሰርፕራይዝ ይኖራል። ከዛ በኋላ ያው እንዴት የሆነን ሰው ለማስደሰት ስትሞክሩ ከዛ ሰው የሆነ ነገር ኤክስፔክት አድርጋችሁ አይደለም። ለህሊናችሁ፣ ለአይምሯችሁ፣ ለራሳችሁ ሰላም ስትሉ የምታደርጉት ነገር ነው እና የሆነ ቦታ ላይ ይቻሉ ዮናታን አወቀዋ ዮናታን ደረሰ ነው አይደል? እሱ ኢንተርቪው ላይ አንድ ቃል አይቼ ደስ ብሎኛል። ምንድነው የሰው ችግሩ ደጉን ጊዜ መርሳቱ ነው ብሏል። የሰው ልጅ ክፋቱ ደጉን ጊዜ መርሳቱ ነው ብሎ ነበር እና አንዳንድ ቦታ ላይ ምናምን እናያለን እና ሀይሚ ለእኔ ያደረገችው ነገር አለ፣ እኔም ለሀይሚ የሆንኩላት ያደረግኩላት ነገር አለ እና እኔና ሀይሚ የሆነ ነገር በገባን ቁጥር የሆነ ነገር በተፈጠረ ቁጥር ያ ሁሉ ደስታዎች፣ ያ ሁሉ ሆይታ፣ ያ ሁሉ አለው ባይ፣ ያ ሁሉ ነገር ይረሳል እና በብዙ ቦታ እያየው ነው። ሰውም እንደ እንትን ነው ምንድነው እንደ አየር ጸባይ ነው ብሏል። እንደ አየር ጸባይ ነው በቃ አንዴ ሙቀት ይሆናል፣ አንዴ ዝናብ ይሆናል፣ አንዴ ፀሐይ ይሆናል፣ አንዴ ብርድ ይሆናል ምናምን እና ለህሊናችሁ ስትሉ አሁን እንደዚህ አድርጌለት እንዴት እንዲህ ይለኛል ምናምን የሚባል ነገር የለም። በቃ ሰው ነው፣ ህይወት ነው። እንግዲህ ማይሳሳት የለም። ጥሩ ልብ እንዲሰጠን መሞከር ነው እና እንዳልኳችሁ ብዙ ጊዜ ነው የምላችሁ በሰው የመጣ ራስን መጉዳት ምንም ጥቅም የለውም እና ከዚህም በኋላ